ለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም፣ ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ይኸውልሽ ሀቢባዬ ይሄን ታሪክ እኔም አላቅም እነሱም አያውቁም። ይሄን ወንድሞቼ አሁን ይሄን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱ እኔ ራሱ አላቅም ነበር። ግን እውነታው ነው አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። ሰውየውም ከዚህ በፊት ቀርቤ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን የደፈረሽ ወንድምሽ ስሙ ዳንኤል ነው? ዳንኤል ተክለሃይማኖት፣ ቆንጂት ተክለሃይማኖት፣ እስክንድር ተክለሃይማኖት፣ ፋሲካ ተክለሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገውን ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ፣ የመጀመሪያው። ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት፣ ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም፣ ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበላሽቷል። ግራ ገባኝ። አልጋ የለኝም። ኢቭን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶኝ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለታ ቆንጂት ቀስ እያለሽ እናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። እሺ ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይሄንን ነገር አውጥቼ ብሞትስ ብዬ አስቤ
ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። ትችላላችሁ። እያወራሁ ያለሁት ወንዶች ልጆች ያሏችሁ እና ደግሞ ሲንግል ማም ሆናችሁ ልጆቻችሁን ለምታሳድጉ ወላጆች ነው። በሚያሳዝን ሁኔታ በአሁኑ ሰዓት ሲንግል ማም ሆኖ ልጅ ማሳደግ እንደ ፋሽን የሚታይበት ዘመን ላይ ደርሰናል። ብቻዋን ነው የምታሳድገው፣ የሴት ጀግና ናት ምናምን የሚባሉ ብዙ ነገሮች አሉ። የሴት ጀግና ለመሆን ባሏን ቴኬር አድርጋ ትዳሯን ማቆየት እንጂ ባሏን አባራ ብቻዋን መሆን ጀግና ያስብላት በመጀመሪያ። ሁለተኛ ይሄ ብቻዋን የምታሳድገው ወንድ ልጅ እየሆነ የሚያድገው ሴት ነው። ሴት ሊትራሊ ሴት እየሆነ የሚያድገው ምን በመምሰል ፍቅር በሚመስል መልኩ ፌሚኒን ኢነርጂዋን እያሳየችው የወንድ ልጅ ክፉነት እየነገረችው ምናምን የምታሳድገው የእሷን ጥሩነት እውቅና እንዲሰጥላት የባሏን ወይም የአባቱን ክፉነት እየነገር ተሳድገዋለች። ማህበረሰብ ውስጥ ጥሩ ወንድ የለም እያለች ተሳድገዋለች። ሰው ልጁ ምን እየሆነ ይሄዳል? ወንድ ነኝ ማለት እየፈራ ይሄዳል። ለምን? ወንድ ክፉ ነው እያለች ስለምተሳድገው። ስለዚህ ሲስቱ ምነግርሽ ነገር የሚገባሽ ከሆነ ወንድ ልጅ ካለሽ እና ብቻሽን ከሆነ የምታሳድጊው ስለ ባልሽ መጥፎነት ለልጁ መናገር አይጠበቅብሽም። ባልሽ ክፉ ከሆነ ልጁ ሲያድግ ፊገር አድርጋል። ስለዚህ ጮክ ብሎ መናገር ግርማ ሞገስ የሌለው በራስ መተማመን የሌለውና ለእህቱ ዘብ ሆኖ መቆም የማይችል እሱ እኮ እንዴት ጥሩ ልጅ መሰላችሁ፣ እንዴት ጨዋ መሰላችሁ፣ ዝምተኛ ነው የሚባል እየመጣ ባለ ዘመናዊነት ጾታውን አምክኖ ዘመኑን የመሰለ ወንድ ወይም ደግሞ ሴትነትን የሚያስንቅ ወንድነት የያዘ ልጅ ይኖርሻል ማለት ነው። ስለዚህ በፍቅርና በእንክብካቤ ስም አንቺ እየተንከባከብሽው እያወደድሽው እያደረግሽለት በሚመስል ስም ሐሞተ ቢስና አበሻ ያልሆነ ኢትዮጵያዊነት ወኔ የሌለው ወንድ ማሳደግ ትጀምራለች ማለት ነው። ይህ በመሆኑ ደግሞ ልጁ የሚገጥሙ ችግር ብቻ አይደለም። መጀመሪያ አባቱን ይጠላል፣ ከዛ ወንድ ይጠላል፣ ከዛ እራሱን ይጠላል፣ ወንድ መሆኑን ይጠላል። ስለዚህ ከአንቺ የተሻለ ሴት አረግሽው ማለት ነው። ስለዚህ ውጤቱ ይሆናል ትዳርን የሚፈራ ሪሌሽንሽፕን የሚፈራ ጓደኝነትን የሚፈራ በማህበረሰብ ውስጥ መንቀሳቀስን የሚፈራ እና ብዙ አይነት ተጽዕኖ ያደረበት ልጅ ይሆናል ማለት ነው። እና ምን ልልሽ ፈልጌ ነው መሰለሽ እናትየዋ፣ የአንቺን ጠንክሮ አሳዳጊነት ለማሳየት የልጁን ማንነት መግደል አይጠበቅብሽም። አባቱ ክፉ ከሆነ ልጁ አድጎ የአባቱን ክፋት ፊገራውት ማድረግ ይችላል። አንቺ ጥሩ ከሆንሽ የአንቺን ጥሩነት ማሳየት የምትችው ሌላውን እየሰደብሽ መሆን የለበትም። በተቻለ መጠን በቻልሽው መጠን በአቅምሽ ልጁ አባቱን እንዲወድ፣ ራሱን እንዲወድ፣ ሀገሩን እንዲወድ አድርገሽ ማሳደግ ኃላፊነት አለብሽ። ለምን? ሲንግል ማምነኝ እችላለሁ እስካልሽ ድረስ የምትችይው ልጁ ወንድ ሆኖ ማደግ ሲችል ብቻ ነው። አንለስ አንቺ የራሽን ነፃነት ፍለጋ እንደፈለግሽ ለመፈርገጥ እንደፈለግሽ አገኘሽ ወንድ ጋር ለማለት ፈልገሽ ከትዳር ኬላ ውስጥ ዘለሽ የወጣሽበትን ምክንያት የልጁን ማንነት ቀውስ እስከ መፍጠር ለእህቱ፣ ለቤተሰቡ፣ በዙሪያው ላሉ ሰዎች ሁሉ ብቁ ያለመሆን ስሜት እስኪሰማው ድረስ ዝቅተኝነት ከከተትሽው የከሸፍሽው አንቺ ነሽ የመጀመሪያዋ። እናንተ ሲንግል ሴቶች ልጆች የምታሳድጉ የነገዋ ሀገር ተረካቢ ልጅ ሴትምቱን ወንድ ከእናንተ ውስጥ ስለሆነ የምትወጣው አባቶች የምትሆኑ በብቻችሁ ስላሳደጋችሁ ጀግና የሆናችሁ እንዳይመስላችሁ። ጀግንነት ትዳር ውስጥ መቆየት ነው። ጀግንነት ባልን አክብሮ መቆየት ነው። ጀግንነት ሚስትን አክብሮ መቆየት ነው። ጀግንነት ቤተሰብን ማቆየት ነው እንጂ አፍርሶ ደንሶ እድሜ ልክ የማይሻር ጠባሳ በልጆች ላይ መፋቅ እና መጻፍ ጀግና አያስብልም። ባለጌና ጋጠ ወጥ ነው የሚያስብለው። ስለዚህ ጀግና መሆን ከፈለጋችሁ ልጆቻችሁን ከአባታቸው ጋር፣ ልጆቻችሁን ከእናቶቻቸው ጋር አሳድጉ። ይህን ቪዲዮ ማለት ነው
ሰው ልጅ የሚያስፈልጉትን ሁሉ ንጥረ ነገሮች የሚሰጥ ምግብ። ኢትዮጵያ የቀድሞ ስሟ ማን ይባል ነበር? ሶማሌ። ሰው ልጅ የሚያስፈልጉትን ሁሉ ንጥረ ነገሮች የሚሰጥ ምግብ ምንድን ነው? አፈር። አፈር ብላ። ፀሐይ ስርዓት ውስጥ ትልቁ ፕላኔት የትኛው ፕላኔት ነው? ቻይና። የዓለማችን ረጅሙ ሰው ማን ነው? ስንት ሜትር ይረዝማል? 5000። በአፍሪካ የትምህርት ስርዓት እንግሊዝኛ ቋንቋ መማር ግዴታ ሲሆን ግብርናን መማር ግን ምርጫ ነው። ለዚያም ነው እንግሊዝኛ ተናጋሪ ረሀብተኛ የሆነው በሚል ንግግሩ የሚታወቀው አፍሪካዊ የሀገር መሪ ማን ነው ስሙ? ዶናልድ ትራምፕ። በዓለማችን ላይ ስንት ውቅያኖሶች አሉ? 290። 24 ሰዓት ውስጥ ስንት ጊዜ ይጨልማል? ስንት ጊዜ ይነጋል? ሁለት ይጨልማል። አራት ይጨልማል። አንዴ። ኮሎኔል መንግስቱ ኃይለማርያም ለምን ያህል ጊዜ ፕሬዚዳንት ሆነዋል ኢትዮጵያን እየመሩ? 1 ዓመት ነው 6 ወር። ኧረ እባክሽ መሰለኝ። አሶሳ ከተማ በቀድሞ ስሟ ማን ትባል ነበር? ወላይታ ዲቻ። ውሃ በስንት ዲግሪ ሴንቲግሬድ ይሞቃል? በዜሮ። በኦርቶዶክስ ተዋህዶ ስርዓት ሃይማኖታዊ ትምህርት የመጀመሪያ ደረጃ ዲያቆን ካልን በተመሳሳይ በእስልምና ሃይማኖት ምን እንላለን? ቄስ። የአሁኗ የኢትዮጵያ ቀዳማዊት እመቤት ማን ይባላል? ሳህለወርቅ ዘውዴ። አቤት። በ1990 በሀገራችን የጠቅላይ ሚኒስትር ማዕረግ ስም ምን ነበረ? ወያኔ።